መሳቅም አልቻልኩም ማልቀስም አልቻልኩም ደንግጫለሁ በጣም ከዛ ኋላ አይ አንቺ ስለማትችይበት ነው ናናለኝ ከዛ ደገምነው ሁለተኛው ላይ አሁንም ሁለት መስመር ነው እኔም ለራሴ ማመን አልቻልኩም ግን የእውነት የዛ ሰዓት ላይ ግን እያልኩኝ የነበረው እሱን አጓጉቼው እንደዛ ፈራው ደግሞ እና በቃ ጌታዬ ሆይ እውነት ባይሆን እንኳን እዚች ጋር ምልክቷን ቀይርልኝ በቃ ምልክቷን ብቻ በውስጤ ስሪ ነበር ምልክቷን ብቻ ቀይርልኝና እንደ በኋላ ላይ ቢያንስ የሆነ ምክንያት ይፈጠርና ምን ይያልኩኝ ነበር ቲክቶከር ነው ምን መስላችሁ እኔ ቲክቶከር እንዳልሆነ ነው ማቀው ለባሊያ እንዲያበላውት ለባሊያ እንዲያጠጣሁት ይያሉ ማሳየት ትልቅ ነገር ነው እንደ ምናምን ትዳርም ልጅም መኖር እዚህ ጋር ቁጭ ብሎ ማውራትም ከእግዚአብሔር እንደሆነ ያልተረዳበት ምክንያት አለ ምንድነው እዩኝ ደብቁኝ ያመጣና በጣም ብዙ ጊዜ የምንባለው ነገር ነው ማያዘልቅ ነገር ከሆነ ከመጀመሪያው አለመሆን ይሻላል ኃላፊነት ወስዳለሁ ከዚህ በኋላ ተጣሪዋ ነኝ የሚለው ነገር በጣም ደስ ያለው አንድ ደስ የሚለው እሱ ነው ማለት እንደምትወደኝ ነው ማቀው ነኝ ሁሉም ቤተሰብ ነው የሚያቀኝ ከዛ በኋላ ግን ደሞ ብዙ ጊዜ ጠይቃለሁ ያንተን ኮንፈርት ራሱ የሚነሳ ከሆነ ግን ይረብሻል ነገር ማለት የሚያመጣው ነገር አለ ብለ ታስባለህኛ ላይ ብዙ ጊዜ ይልሃለሁ ያንተ ምላሽ ምንም እንዳልሆነ ነው ለዛ ነው ከዛ መቀጠልበት ግን ሰው እንደሚያስበው ይሄ መታየቱ ምናምን ትዳር ላይ ያመጣል አይን የሆነ ነገር ነው ምናምን የሚለው እኔ አላምንበትም ግን በጣም ብዙ ሰው በዛ የተማረበት እንደሆነ ሳግን ከዛ በኋላ ነው እኔ ደስ ይያለኝ የመጣው አሬቱ ግን እንዴት ነው አሁን ጥሩ ፊድባክ ያላችሁ በዛሉ ወይስ አሪፍ ነው በጣም ለባሊያ እንዲያበላውት ለባሊያ እንዲያጠጣሁት ይያሉ ማሳይ ገና በማህፀን በእናቴ የምትቀን ደጋግሜ ሰማው ሲጠሩ ስምሽን በሰከንዳት ዕድሜ የማውቃት አንዲት ቃል ልቤ ላይ ያለው ስም ማርያም ማርያም ይላል ልቤ ላይ ያለው ስም ማርያም ማርያም ይላል ማርያም 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 ብዬ ስምሽን እንዴት ሳድርጌ የሆዴን ላሳይሽ ምን ቃል ተናግሬስ ውስጤን ልግለጽልሽ ጨነቀኝ ጠበበኝ ጠፋኝ የምልሽ እወቂልኝ ባክሽ እንደምወደሽ